ኦፍ እስቲ ወይ ልጅን ጠይቀው። ወይ ወንድሜ የሃና ቤት እዚህ አካባቢ ነው? አዎ በዚህ በኩል ነው። ኦኬ ቴንክ ዩ። ኦፍ ቴንክስ ጋድ። ወይኔ ፀሐይ ማን ነው? ቆይ መጣው። ሃና ቆይ። ይኸውልሽ ሃና አንቺን ለማዋራት ነው እዚህ ድረስ የመጣ ነው። በሩን ክፈችና አንድ ጊዜ አዋሪ። ኦፍ ነግሬኝ ነበርሽ እንደማትለኝ። እየጠበቅኩ ነው። ከ4 ዓመት በኋላ ምን ለማውራት ነው ወደዚህ የመጣው? ስለ ሁሉም ነገር ልናስረዳሽ ነው የመጣ ነው። እኔ በለካውት ቬሎ እሷን ማግባት ነው ወይስ ጓደኛሽ ልታገባ የጓጓችለት ልጅ ለምን እንዳገባሽ ነው የምታስረዳኝ? እኔና እሱ ተፋቅረን የተጋባነው። አንቺ የራስ ቅቤ የምትበይ ጅብ ነሽ። ቆይ ዚዙ አንዴ ብቻዋን ላውራት። ኦኬ ግን ቶሎ በል። ይኸውልሽ ሃና ነገሮች ባሰብኩት አቅጣጫ ስላልሄዱልኝ እንጂ ከሷ ጋር ከሀገር ወጥቼ ነገሮችን ካስተካከልኩ በኋላ ካንቺ ጋር እኮ የተሻለ ህይወት ለመኖር ነው። ሃናዬ ስለቆየው በጣም ይቅርታ። ይኸውልሽ ነገሮች ስለተስተካከሉ አሁን ከፈለግሽ እዚህ ካልፈለግሽም ደግሞ ውጭ ሀገር ሄደን መኖር እንችላለን። ምን? ቆይ አንተ ምን አይነት አረመኔ ነው የሆንከው? ሃና ከማን ጋር እያወራሽ ነው? ቆየሽ እኮ። መጣው የኔ ፍቅር ቤት ጠፍቶባቸው እየጠቆምኳቸው ነው። የኔ ፍቅር እግዚአብሔር እንደሰው አይደለም፣ በብዙ ክሶኛል። አሁን እኔን ተወኝና አላገባችልሽ ታመንላት። ሰሚ ሃና የመጣ ነው ግን ልንረዳሽ ነበር። እሺ መርዳት ከሆነ የምትፈልጊው መላው ኦርቶዶክሳውያን በዚህ ህማማት ስቅላቱን፣ ግርፋቱን፣ ሞቱን እያሰብን የምንሰግድበት የምንጸልይበት ወደ እግዚአብሔር ቤት ይበልጥ የምንቀርብበት የበረከት ሳምንት ነው። ለፈረሰችው ለገጠር ቤተክርስቲያን እንድናደርግ ደብረ ሲና ኪዳነ ምሕረት ትጣራለች። የፈረሰው ቤተ መቅደሷን በማሰራት የበረከቱ ተካፋይ እንሁን።